እንደዛ ስትባይ በቃ የምታረገው ነገር ነው የሚጠፋብሽ። እኔ እንጃ በሳቱ የተሰማኝን አላቅም፣ ማሰብም አልፈልግም። ያንን ጊዜ ውሸት ነው መሰለኝ። ከዛ ያ ነገር ተፈጠረ። አላመንኩም። ወይ ጠፍታ ነው የሚለው ነገር ነው ውስጥ ያለው ማለት የሚያስደነግጥሽ ነገር አለ። ከዛ ጠፍታ ነው በቃ ብዬ ራሴን አሳመንኩኝ። ሄድኩኝ በቃ ከአያቴ ጋር እዛ ሄድኩኝ። እዛ የምንኖርበት ቤት ማለት ነው። ወጣንና ከዚህ ሄድን። ከሰው መጥቶ ሲያለቅስ ግራ ይገባኛል። በቃ የሆነ ነገር ማለት ነውና አብሽሪ አላህ ሰላም ይስጥ። ያ ነገር ተፈጠረ። በቃ መጣ። መሄድ አለብኝ አልኩኝ ካርጎ ማለት ነው። እንዲህ ታልኳል ሲባል መሄድ አለብኝ አልኩኝ። ከዛ ሳጥኑ ሳይ አልቻልኩም። በጣም ፈራው። ከዛ ወደ ቤት ሄድን። ቤት ሄዶ ከዛ ያ ነገር ተከፈተና በቃ ይቁረጥላት እቺ ልጅ ማየት አለባት ተባለ። ሳያት ራሷን አብሽሪ ማለሳሙን ይስጥሽ። በቃ ከዛ በኋላ የተፈጠረው ነገር አላውቅም። በቃ እንዲቆርጥልሽ ማየት አለብኝ ሲባል በቃ እሷ አይደለችም፣ አትኖርም፣ የለችም። ሄጄ ሳይ እሷ ነች። በቃ እዛው ጋር ነው የወደቅኩት። በቃ አለችኝ የምላት እሷ ነች። ማንም የለም። አባቴም እንዳልኩሽ በልጅነቴ ያጣሁት አላውቅም። የአባትነት ጣዕም አላውቀው። ምንም እንዳይጎድልብን አድርጋለኛው ብላ ነው ተመልሳ የተሰደደችው። እና ያ ነገር እንደዛ ሲሆን በቃ በጣም እንዴት ልበልሽ የሆነ ሰዓት ያ ነገርም ተፈጥሮ ውሸትም ይመስለኛል፣ ህልምም ይመስለኛል። በቃ ልተኛ ሞክራለሁ ከህልም እንደሚነቃ ሰው ለመሆን ማለት ነው። ከዛ በቃ ያ ምጥም አለፈ። ማያልፍ የለም። 40 ሲያልፍ በቃ እዛ መቀመጥ አልቻልኩም። አያትሽ ቤት ማለት ነው? አዎ አልቻልኩም። በቃ መጣሁ፣ ተመለስኩ ወደ እሷ ጋር። ከዛ እሷ ደግሞ ያን ነገር አልሰማችም፣ አታውቅም። ስለዚህ ስለ ሽርኩ ጉዳይ አታውቅም። ብዛት አሁን ያኔ ራሱ ስንኖር እናታችን ውጭ ያለች አይነት ሰው አልነበርንም። አኗኗራችን ብዛት ነገር ወደዛ ነው የምታደለው። የሆነ ነገር ሲባል ቶሎ ለዛ ማድረግ ይቀናታል። የሆነ ነገር ጎደለ እንዲያድርጊ ስትባል ማድረግ ትፈልጋለች። ወደኛ ብዙም የለም ማለት ትችያለሽ። እንዲህ ነጥቀን ምን በላ አይነት ነገር ነበረ። ከዛ መጣሁ ወደዚህ። በቃ ያ ነገር አለፈ። 40 ምናምን ጨርሼ መጣሁኝ። አላህ ጥሎ አልጣለኝም አልሐምዱሊላህ። መጀመሪያም በፊትና ቢያደርግብኝም ከእናት የበለጠ ምንም የለም። በቃ ራሴም ለማረጋጋት ይሄን ልጅ ሳየው በቃ መጠንከር እንዳለብኝ ተሰማኝ። ታናሽ ወንድምሽ? በቃ እሱ ብቻ ነው ያለኝ።